ሰላም ሰላም ተማሪዎች እንዴት ናችሁ? ይሄ አት ኢኮኖሚክስ ፈሌ የዩቲዩብ ቻናሌ ነው ማለት ነው። ዛሬ ለአስረኛ ክፍሎች ሶስተኛውን ፓርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጊዜ ካገኘን ይህንን ዩኒት በዚህ ማጠቃለላችሁ ይሆናል ማለት ነው። ሶ ዘ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የሚለውን የምንጀምር ይሆናል ዛሬ። በባለፈው እንግዲህ ስለ ቶታል ዩቲሊቲ ስለ ማርጂናል ዩቲሊቲ አይተን ነበረ። ዛሬ ደግሞ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የሚለውን የምናይ ይሆናል። ሶ ዱ ዩ ጌት ዘ ሴም ዩቲሊቲ ፍሮም ድሪንኪንግ ዘ ፈርስት ግላስ ኦፍ ዋተር ኤንድ ዘ ሰከንድ ግላስ ኦፍ ዋተር። አሁን እዚህ ጋር ምን እያለን ነው? የመጀመሪያ ብርጭቆ ውሃውንና ሁለተኛ ብርጭቆ ውሃ ስንጠጣ የምናገኘው እርካታ ተመሳሳይ ይመስላችኋል ወይ እያለን ነው። ኖ አይደል? ተመሳሳይ አይሆንም። ምክንያቱም ገና ውሃ እንደጠማችሁ አንድ ብርጭቆ ስትጠጡ እና እስከ 5 ብርጭቆ ብትጠጡ ትልቅ እርካታ የምታገኙት የትኛው ብርጭቆ ላይ ነው ብትባሉ ከአምስተኛው ላይ መቼም እርካታ አታገኙም። እንደውም አምስተኛ ብርጭቆ ጭራሽ ላንጠጣ እንችላለን ማለት ነው። ስለዚህ ከመጀመሪያው ላይ ትልቅ እርካታ ነው የምናገኘው። ስለዚህ የመጀመሪያውና ሁለተኛው ምንም አይነት ግንኙነት አይኖራቸውም፣ ተመሳሳይ ዩቲሊቲ አናገኝም ማለት ነው። ሶ the utility that consumer gets by consuming commodity for the first time is not the same as the consumption good for the second, third and fourth። የአንደኛው ብርጭቆና የሁለተኛው ብርጭቆ ወይም የሶስተኛ የአራተኛ ብንጠጣ በፍጹም ተመሳሳይ ምን አናገኝም? ዩቲሊቲ አናገኝም ማለት ነው። law of diminishing marginal utility is central to the cardinality analysis of consumer behavior። ይሄ law of diminishing marginal utility እንግዲህ የማን አናላይሲስ ነው? የካርዲናል ዩቲሊቲ ቲዮሪ ማለት ነው። ካርዲናሊስቶች እንግዲህ ምን ብለው ነበር? እርካታን ሜዥር ማድረግ እንችላለን። ስለዚህ ይሄ የነሱ ነው ማለት ነው። የነሱ አናላይሲስ ነው። this law states that the quantity consumed a commodity increases over a unit of time. Utility derived by the consumer from successive units goes on decreasing provided the consumption of all other goods remain constant። እንግዲህ አንድ ቅድም እንዳልነው አንድ ስንጠጣ 2 3 እያልን እስከ 10 ብርጭቆ ብንሄድ የጠጣን በሄድን ቁጥር ምን አለ እያለን ነው? የምናገኘው እርካታ ዲክሪዝ እያደረገ ነው የሚሄደው። ስለዚህ law of diminishing marginal utility ይሄን ነው የሚነግረን። So the above table shows numerical illustration of the law of diminishing marginal utility. So total utility increase with increasing consumption of banana but at decreasing rate. It means marginal utility decrease. So አሁን የሆነን እቃ ወይንም ደግሞ ቶታል ዩቲሊቲያችንን ኢንክሪዝ እያደረግን በሄድን ቁጥር ቀደም እንዳልነው 1 2 እያልን እስከ 10 ብርጭቆ ድረስ ብንሄድ ሰዘን ኢንክሪዚንግ ኮንሰምፕሽን ኦፍ ባናና ይሄን ሙዝ ብንለው ወይንም እስከ 10 ሙዝ እየበላን ብንሄድ መጨረሻ ላይ ምን ያደርጋል? እየቀነሰ ይሄዳል። ይሄ ማለት ደግሞ ተጨማሪ የምናገኛት እርካታ ምን ትሆናለች? ዲክሪዝ ዊዝን አን ኢንክሪዚንግ ኮንሰምፕሽን። ስለዚህ ኮንሰምፕሽናችንን የጨመርን በሄድን ቁጥር ማርጂናል ዩቲሊቲያችን ምን ይሆናል? ዲክሪዝ ያደርጋል ማለት ነው። ያደርጋል። ኮንሱመር ማክሲማይዜሽን ፕሮብለም የሚለውን እስኪ ደግሞ እንያ። ሶ ኮንሱመር ዛት ማክሲማይዝ ዩቲሊቲ ሪች his or her equilibrium position when the allocation of his or her expenditure is such that the last ብር spent on each commodity yields the same utility. So assumptionዎችን እንያስኪ። Economists have developed the concept of consumer equilibrium based on the following assumptions. ኢኮኖሚስቶች እንግዲህ ዴቨሎፕ ሲያደርጉ አንድ ተጠቃሚ ኢኩሊብረም ወይም ደግሞ ማክሲማም ቦታ የሚደርሰው እርካታው ኢኩሊብረም ኦር ማክሲማም ላይ የሚደርሰው መቼ ነው? በእነዚህ አሰምፕሽኖች መሰረት። መጀመሪያው አሰምፕሽን ኮንሱመር ኢዝ ራሽናል ሺ ኦር ሂ ኤምስ አት ዘ ማክሲማይዜሽን ኦፍ ሂዝ ኦር ሄር ዩቲሊቲ ኦር ሳቲስፋክሽን። ኮንሱመሮች የመጀመሪያው አሰምፕሽን ምንድነው? ራሽናል። ስለዚህ ተጠቃሚዎች ራሽናሎች ናቸው ማለት ነው። ራሽናሎች ናቸው። ስለዚህ ኮንሱመሮች ራሽናል ናቸው የምንለው ለዛ ነው።
ሶ የመጀመሪያው አሰምፕሽን ኮንሱመር ኢዝ ራሽናል አለ። ሺ ኦር ሂ ኤምስ አት ማክሲማይዜሽን ኦፍ ሀር ኦር ሂዝ ዩቲሊቲ ኦር ሳቲስፋክሽን። እንግዲህ ማንኛውም ኮንሱመር ማንኛውም ተጠቃሚ ትልቁና ዋነኛው ዓላማው ምንድነው? እርካታውን ማሳደግ ነው። ስለዚህ ኮንሱመር ኢዝ ራሽናል የምንለው ይህንን ነው። ካርዲናል ሜጀርመንት ኦፍ ዩቲሊቲ ኢዝ ፖሲብል። ሁለተኛው በካርዲናል ሜጀርመንት እርካታን መለካት እንችላለን። ጀስት ላይክ 1 2 3 እያል እንደዚህ በቁጥር። ሶስተኛው አሰምፕሽን ኢፍ ዩቲሊቲ ኢዝ ሜጀርድ ኢን ተርምስ ኦፍ መኒ፣ እርካታን በገንዘብ መግለጽ እንችላለን የሚል ነው። ዘ ማርጂናል ዩቲሊቲ ኦፍ መኒ ሪሜን ኮንስታንት። ስለዚህ የሰው ልጅ እርካታ በገንዘብ መለካት ለምሳሌ 10 ብር፣ 100 ብር፣ 1000 ብር ብንል እቺ 10 ብር እና እቺ 1000 ብር የሰውን ልጅ እርካታ ትለካለች ማለት ነው። ስለዚህ በ10 ብር አንድ ሰው ምን መብላት እንዳለበት ምን መብላት እንደሌለበት እናውቃለን። በ1000 ብርም በተመሳሳይ 1000 ብር ያዘ ሰው ምን መብላት እንዳለበት እና እንደሌለበት ጠንቅቀን እናውቃለን ማለት ነው። ሌላኛው the law of diminishing marginal utility operates ቅድም ያልነው። ስለዚህ the law of diminishing marginal utility እዚህ ጋር ይሰራል ማለት ነው። ይሰራል። ይሄ ማለት አንድ ብርጭቆ ስንጠጣ ቀደም እንዳልነው 2 3 እያልን እስከ 10 ብርጭቆ። ስለዚህ ከመጀመሪያው እስከ መጨረሻው ያለውን እየጠጣን በሄድን ቁጥር የምናገኘው እርካታ ምን እያደረገ ይሄዳል? ዲሚኒሽ እያደረገ ይሄዳል ማለት ነው። ሌላኛው ኮንሱመር ኢንካም ኢዝ ጊቨን ኤንድ ሪሜን ኮንስታንት። ኢንካም ምንድነው? ኮንስታንት ነው ማለት ነው። ፊክስር ነው ማለት ነው። ስለዚህ ይዘን የምንሄደው ገበያ ሊሆን ይችላል፣ ካፌ ሊሆን ይችላል። ስለዚህ ኪሳችን ውስጥ ገንዘብ ያለው ምንድነው ማለት ነው? ኮንስታንት ነው ማለት ነው። ኮንስታንት ነው ኦር ፊክስር ነው። ኮሞዲቲ ፕራይስ ጊቨን ኤንድ ሪሜን ኮንስታንት። ስለዚህ የእቃዎቹ ዋጋ ምንድን ናቸው? አሁንም በተመሳሳይ ኢትዝ ፊክስድ ናቸው ማለት ነው። ፊክስድ። ሶ ኮንሱመር ኢኩሊብረም ኢን ዘ ኬዝ ኦፍ ዋን ኮሞዲቲ። እስኪ በኬዝ ኦፍ ዋን ኮሞዲቲ ኢኩሊብረም እንዴት እንደርሳለን የሚለውን እኛ ኢኩሊብረም ፖይንታችን ላይ ወይም ደግሞ ማክሲማይዜሽን ኦፍ ዩቲሊቲ የምንለው ቦታ ላይ እንዴት መድረስ እንችላለን? ሌት አሲዩም ዛት ዘ ኮንሱመር ኮንሱምስ ሲንግል ኮሞዲቲ ኤክስ። እንግዲህ ኮንሱመሩ የሚገዛው አንድ ኮሞዲቲ ብቻ ነው። the consumer can either buy X or retain his money income። ይሄ ተጠቃሚ ምን ማድረግ አለበት? ወይ ኤክስን መግዛት አለበት፣ ያለበለዚያ ደግሞ አልገዛም ማለት ይችላል ማለት ነው። ሁለት ምርጫ አለው፣ ወይ መግዛት ወይ አለመግዛት ማለት ነው። ሁለት ምርጫዎች። so in the case of one commodity marginal utility of x is equal to price of x እንደዚህ መሆን አለበት ማለት ነው። አንድ ዕቃ በምንገዛበት ሰዓት ምናገኛት እርካታ ከማን ጋር? ከፕራይስ ኦፍ ኤክስ ጋር እኩል የሚሆንበት ቦታ ምን ይባላል? ኢኩሊብረም። ኢኩሊብረም ወይንም ማክሲማይዜሽን ኦፍ ዩቲሊቲ ብለን እንጠራዋለን ማለት ነው። ሶ ኢፍ ማርጂናል ዩቲሊቲ ኤክስ ግሬተር ዛን ፕራይስ ኦፍ ኤክስ፣ ስለዚህ የምናገኘው እርካታ ከዋጋው የሚበልጥ ከሆነ፣ ስለዚህ የሆነ እቃ ገዝተን ትልቅ እርካታ ካገኘን ምን እናደርጋለን? ኮንሱመር ካን ኢንክሪዝ ሂዝ ኦር ሄር ዌልፌር ባይ ፐርቼዚንግ ሞር ዩኒት ኦፍ ኤክስ። ስለዚህ ኤክስን ገዝተን የምናገኘው እርካታ በጣም ከፍተኛ ከሆነ ምን እናደርጋለን? ፐርቼዝ ሞር እናደርጋለን፣ ብዙ ኤክሶችን እንገዛለን ማለት ነው። ነገር ግን ኢፍ ዘ ማርጂናል ዩቲሊቲ ኦፍ ኤክስ ሌስ ዛን፣ አሁን ደግሞ ሚያንስ ከሆነ ከማን? ከፕራይስ የምናገኘው እርካታ። ስለዚህ ኤክስን ገዛን ግን የምናገኘው እርካታ የለም፣ ወይም ደግሞ ቡና ጠጣንና ቡናው ደግሞ አልጣፈጠንም ማለት ነው። ይሄ ኤምዩ ኤክስ ለዛን ፒ ኤክስ ማለት፣ ስለዚህ ቡናውን ጠጥተን እርካታ አላገኘንም። ስለዚህ ዌልፌር ካን ቢ ኢንክሪዝድ ባይ ሪዲዩሲንግ ኮንሰምፕሽን ኤክስ። ኤክስ ምን አናደርግም ከዚህ በኋላ አንጠቀምም ማለት ነው። አንጠቀምም ወይንም ደግሞ በፊት 2 ሲኒ የምንጠጣ ከሆነ አሁን አንድ ብቻ ጠጥተን እንሄዳለን። ማይጣፍጠን ከሆነ ምን ሆኗል ማለት ነው? ማርጂናል ዩቲሊቲ ኦፍ ኤክስ ለዛን the price of ኤክስ ማለት ነው። ኤክስ ሶ ይሄ ኤምዩ ኤክስ ከፕራይስ ኦፍ ኤክስ ጋር እኩል የሚሆንበት ቦታ ምንድን ነው ብለናል? ኢኩሊብረም ፖይንት ብለናል። እቺና እቺ ማለት ነው። ሶ ይሄ ማርጂናል ዩቲሊቲ ነው በዚህ በኩል።
ይሄ ደግሞ ኳንቲቲያችን ነው። ስለዚህ ወደዚህ የምንጠቀመው መጠን ለምሳሌ ይሄ ኳንቲቲያችን ነው። 1 ኪው እዚህ ጋር 2 ቢኖረን 3 እያልን የምንጠቀመው ነገር እየጨመረ ወደዚህ ሲሄድ ማርጂናል ዩቲሊቲ ምን ይሆናል ብለናል? ይቀንሳል ማለት ነው። ወደዚህ የተጠቀመን በሄድን ቁጥር የእኛ ማርጂናል ዩቲሊቲ ምን ይሆናል? እየቀነሰ ይመጣል። ይሄ ማርጂናል ዩቲሊቲያችን ምን አይነት ከርቭ አለው? ቴዝ ዳውንዋርድ ኦር ኔጌቲቭ ማለት ነው። ኔጌቲቭ። ስለዚህ ዳውንዋርድ ስሎፒንግ ከርቭን እናገኛለን። ወደዚህ ደግሞ ስንመጣ ፕራይስ አለን፣ በዚህ ኳንቲቲ ኦፍ ኮሞዲቲ ኤክስ አለን። እንግዲህ ይሄ ዲማንድ ከርቭ ነው። ዲማንድ ከርቫችን ምንም ጊዜ ዳውንዋርድ ስሎፒንግ ነው ወይም ኔጌቲቭ ነው። ስለዚህ ፕራይስ እና ኳንቲቲ ዲማንድ ምን አይነት ሪሌሽን አላቸው? ኢንቨርስ ኦር ኔጌቲቭ አይደል? ዋጋ ሲጨምር ፕራይስ ምን ሲያደርግ? ሲጨምር ፕራይስ የሚጨምር ከሆነ ኳንቲቲ ዲማንድ ምን ይላል? ይቀንሳል። ፕራይስ በተቃራኒው የሚቀንስ ከሆነ ይሄ ኳንቲቲ ዲማንዳችን ምን ይላል? ይጨምራል ማለት ነው። ስለዚህ ዲማንድ ከርቭ ምን አይነት ስሎፕ አለው? ቲስ ዳውንዋርድ ስሎፒንግ አለው ማለት ነው። እነዚህን ካየን ኮንሱመር ኢኩሊብረም ኢን ዘ ኬዝ ኦፍ ሞር ዛን ዋን ኮሞዲቲ። አሁን ደግሞ ሞር ዛን ዋን ኮሞዲቲ ና ቅድም ያየነው ኢን ዘ ኬዝ ኦፍ ዋን ኮሞዲቲ ነው። ዋን ኮሞዲቲ አሁን ደግሞ 2 3 ከዛ በላይ ስንገዛ እቃ የሚለውን እኛ እዚህ ጋር ለምሳሌ እስኪ እኛ ማርጂናል ዩቲሊቲ ኦፍ ኤ ኦቨር ፕራይስ ኦፍ ኤ፣ ማርጂናል ዩቲሊቲ ኦፍ ቢ ኦቨር ፕራይስ ኦፍ ቢ፣ ማርጂናል ዩቲሊቲ ኦፍ ሲ ኦቨር ፕራይስ ኦፍ ሲ which is equal to ማርጂናል ዩቲሊቲ ኦፍ ኤም። ስለዚህ ለምሳሌ ማርጂናል ዩቲሊቲ ኦፍ ኤም ስንል ኢንካማችን ናት። ስለዚህ ለምሳሌ 30 ብር ይዘን ገበያ ብንሄድ ኤን ቢን ሲን ገዝተን ከማን ጋር እኩል መሆን አለበት? ከዚህ እቺ ምንድናት? ኤም ዩ ኤም ማርጂናል ዩቲሊቲ ኦፍ ኤም ከኢንካማችን ጋር። ስለዚህ በ30 ብር እነዚህ 3 እቃዎች ገዝተን ማብቃቃት። ለምሳሌ ኤን በስንት ገዛን እንበል? በ5 ብር ገዛን። ቢን በ10 ብር ገዛን እንበል። ሲን ደግሞ በቀረን ብር እንገዛለን ማለት ነው። የቀረችን ስንት ናት? 15 ብር 15 ብር። ስለዚህ እነዚህን ስንደምራቸው ስንት ይመጣሉ? 30። ከማን ጋር እኩል ሆነ? ከዚህ 30 ጋር ማለት ነው። ከዚህ 30 ጋር ይሄንን በዚህ ካየን ይሄ ማለት እንግዲህ ምን ማለት ነው? ኮንሱመር ኢንካም የአሁኗ 30 ብር። ስለዚህ ገበያ ይዘን ሄድን። እቺ ፊክስድ ቅድም አሳምፕሽን ላይ ኢንካም ምንድናት ብለናል? ኮንስታንት። ስለዚህ 30 ብር ነው ይዘን ሄድ ነው። ስለዚህ ኤ ገዛን፣ ኤ የሚባል እቃ በስንት ብር ገዛን? በ5 ብር ሲደመር ቢ ገዛን በስንት? በ10 ብር ሲደመር ሲ የሚባል እቃ ገዛን በስንት? በ15 ብር። ይሄ ከማን ጋር እኩል ሆነ? ከዚህ ጋር ማለት ነው። ይሄ ምን ይባላል? ኢኩሊብረም ኢን ኬዝ ኦፍ ቱ ኮሞዲቲ ማለት ነው። ኢኩሊብረም ብለን የምንጠራው ይሄንን ነው። ይሄንን በዚህ ካየን እስኪ ይሄን ኤግዛምፕል እንያ። ሰፖዝ a single commodity bread and price is equal to ብር 2። የዳቦ ዋጋ 2 ብር ነው አንዷ። ኮንሱመር ኢኩሊብረም is computed ኢኩሊብረማን ፈልጉ ነው የሚለን። ስለዚህ አንዷ ዳቦ 2 ብር ናት። በምን ጊዜ ነው የምንሰራው? ሲንግል ኮሞዲቲ in the case of one commodity። እቺ ዋን ኮሞዲቲያችን ማናት? ብሬድ ናት። ስለዚህ ምን ብለናል? in the case of one commodity mu x እኩል ነው ከማን ጋር? price of x። ይሄን ቦታ ነው የምንፈልገው ማለት ነው። ስለዚህ mu x እኩል ናት price of x። ስለዚህ mu x አችን እቺ የኛ mu x አችን ከማን ጋር እኩል የሆነችበት ቦታ? ከፕራይስ ኦፍ ኤክስ ጋር እኩል የሆነበት ቦታ ምን ይባላል? ኢኩሊብረም ይባላል ማለት ነው። ኢኩሊብረም። ስለዚህ ማርጂናል ዩቲሊቲን እዚህ ጋር እናገኛለን። ስለዚህ ማርጂናል ዩቲሊቲያችን ከማን ጋር? ፕራይስ ኦፍ ኤክስ። ፕራይስ ኦፍ ኤክስን ተሰጥቶናል? 2 ተሰጥቶናል። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክስ 2 የሆነበትን ቦታ ነው የምንፈልገው ማለት ነው። በቀላሉ ኢኩሊብረምን አገኘን ማለት ነው። ማርጂናል ዩቲሊቲ ኦፍ ኤክስ 2 የመጣችበት ቦታ ከፕራይስ ኦፍ ኤክስ ጋር እኩል የምትሆነውበት ቦታ ኢኩሊብረም ትባላለች። እሷን ነው አሁን የምንፈልገው ማለት ነው። እስኪ እንያ
ኳንቲቲ አለን። በዚህ በኩል ኳንቲቲ አለን። ከ1 እስከ 5 ኳንቲቲዎች አሉን። ቶታል ዩቲሊቲ ተሰጥቶናል። ማርጂናል ዩቲሊቲ ፈልጉ። እንደገና ደግሞ ማርጂናል ዩቲሊቲ ፐር ብር ፕራይሳችን ስንት ናት? 2 ናት። አሁን እነዚህን ነው የምንፈልገው። 0 ምንም ዳቦ ማንጠቀም ከሆነ እርካታ ምንም አይኖረንም ማለት ነው። እሱን እናልፈዋለን። አንድ ዳቦ ስንገዛስ ቶታል ዩቲሊቲ ስንት ሰጠን? 4። ማርጂናል ፈልጉ ከተባለ ማርጂናል ራሱ ስንት ነው? 4 ይሆናል ማለት ነው። 4 ምክንያቱም ማርጂናል ማለት ተጨማሪ ማለት ነው። ተጨማሪ ቅድም 0 ነበር የተጠቀምነው፣ አሁን 4 ተጠቀምን። ከቅድሙ ተጨማሪ 8 ተጠቅመናል። 4 አይደል? 4 ተጨማሪ ተጠቀምን። 2 ዳቦ ስንገዛ ቶታል ዩቲሊቲ ስንት? 6 ተሰጥቶናል። ማርጂናል ፈልጉ። ማርጂናሉ እንዴት ነው የምንፈልገው? ቅድም 4 ነበር የምንጠቀመው፣ አሁን እዚህ ጋር ስንት ተጠቀምን? 6። ከቅድሙ ስንት ተጨማሪ ዳቦ ገዛን? 2 ማለት ነው። 2 እዚህ ጋር 3 ዳቦ ስንገዛ ቶታል ዩቲሊቲ ስንት ነው? 7። ቅድም ስንት ነበረ? 6። አሁንስ 7። ከቅድሙ ተጨማሪ ስንት ዳቦ ገዛን? 1 ዳቦ ገዛን። እዚህ ጋር ስንመጣስ 4 ዳቦ ስንገዛ ቶታል ዩቲሊቲ 7። ቅድምም 7 ነበር። ተጨማሪ ተጠቅመናል? አልተጠቀምንም። 0። እዚህ ጋር እንምጣ። 6 ቶታል ዩቲሊቲ ተሰጥቶናል። ቅድም ስንት ነበር የምንጠቀመው? 7። በአንድ ምን አደረግን? ቀነስን ከቅድሙ ማለት ነው። ስለዚህ ማርጂናላችን -1 ትሆናለች። -1 እዚህ ጋር ስንመጣ የመጀመሪያው ምንም የለንም ብለናል። ፕራይስ 2 ተሰጥቶናል። ስለዚህ ፕራይስ 2 ተሰጥቶናል። ማርጂናል ዩቲሊቲ እዚህ ጋር 4 ነው። 4 ስለዚህ ማርጂናል ዩቲሊቲ ኦቨር ፕራይስ ኦፍ ኤክስ፣ ለፕራይስ ኦፍ ኤክስ እናካፍላለን እዚህ ጋር የመጣውን ቁጥር ማለት ነው። 4 ሲካፈል እዚህ ጋር ፕራይስ ስንት ነው? 2። ስንት ይመጣል? 2። 2 ሲካፈል ለ2 1። 1 ሲካፈል ለ2 0.5። 0 ሲካፈል ለ2 0። -1 ሲካፈል ለ2 -0.5 ምን ብለናል? ኢኩሊብረም የምናገኘው ማርጂናል ዩቲሊቲ ከማን ጋር እኩል የሚሆንበት? ከፕራይስ ጋር። ፕራይስ ስንት ነው? 2። ማርጂናል ዩቲሊቲ 2 የሆነበትን ቦታ እንፈልጋለን ማለት ነው። ማርጂናል ዩቲሊቲ። ስለዚህ ማርጂናል ዩቲሊቲ እዚህ ጋር ስንት ነው? ይኸውና 2። ፕራይስ ስንት ነው? እዚህ ጋር 2። ኢኩሊብረሙን አገኘን። ማን ጋር? እዚህ ፖይንት። ይሄ መስመር ምንድነው? ኢኩሊብረማችን ነው ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ መኒ አንድ እንዴት እንደመጣ ደግሞ እነዚህ ቦታዎች አንድ እንዴት ነው የመጡት? ይህንን ስናይ ደግሞ እዚህ ጋር ለምሳሌ እንምጣ። ማርጂናል ዩቲሊቲ ኦፍ ብሬድ መጀመሪያ የማርጂናል ዩቲሊቲ ኦፍ ብሬድ ስንት ነበረን? 2 አይደል? ማርጂናል ዩቲሊቲ ኦፍ ብሬድ ያገኘናት 2 ናት፣ እዚህ ጋር ያገኘናት ማለት ነው። ከዛ ፕራይስ ኦፍ ብሬድ፣ ስለዚህ ማርጂናል ዩቲሊቲ ኦፍ ብሬድ 2 አግኝተናል ሲካፈል ለፕራይስ ኦፍ ብሬድ። ፕራይስ ኦፍ ብሬድ ደግሞ ስንት አግኝተናል? 2። ስለዚህ ምን እናደርጋለን? ማርጂናል ዩቲሊቲ ኦፍ ብሬድ ኦቨር ፕራይስ ኦፍ ብሬድ ስንት አገኘን? 1 ማለት ነው። ይሄ በአጠቃላይ ምን እንለዋለን? ማርጂናል ዩቲሊቲ ኦፍ መኒ። ስለዚህ ሁሉም 1 ይመጣል ማለት ነው በአጠቃላይ። ሶ ኔክስት እስቲ ኤግዛምፕል እንያ ሌላ ተጨማሪ ሰፖዝ ዛት an individual whose income is per 22 consumes 2 types of goods, bread በኤክስ እንወክላታለን and እንጀራን ደግሞ በዋይ whose prices are px። እንግዲህ የዳቦ ዋጋ ማለት ነው 2 ብር ተሰጥቶናል። ስለዚህ አንዷ ዳቦም በ2 ብር ነው የምንገዛ፣ አንድ እንጀራ ደግሞ በ4 ብር። ፕራይስ ኦፍ ዋይ spend all his or her income on these goods by using the above information and the utility table for 2 goods determine the following equation። ስለዚህ ይህንን መሰረት በማድረግ እንግዲህ ስሩ የሚለንን እናያለን ማለት ነው። ሶ ምንድን ነው የሚጠይቀን? አንደኛ indicate how much x and y should the individual purchase to maximize utility። ስለዚህ ምናክል ኤክስ እና ምናክል ዋይ። ስለዚህ ይሄ ግለሰብ ምናክል ዳቦና ምናክል እንጀራ መግዛት ይችላል። አንደኛው show that the condition for utility maximization is achieved። እንግዲህ ይህንን
ዩቲሊቲውን ማክሲማይዝ የሚያደርግበትን አሳዩ ነው የሚለን። ሶስተኛ ላይ ዲተርማይን ሃው ማች ቶታል ዩቲሊቲ ኢንዲቪጁዋል ሪሲቭ ዌን ሂ ኦር ሺ ማክሲማይዝ ዩቲሊቲ። እንደገና ደግሞ ምን ያክል ቶታል ዩቲሊቲ ነው ሪሲቭ የሚያደርገው። እነዚህ ሶስቱን ነገሮች እንግዲህ እንሰራለን ማለት ነው፣ ቴብሉን መሰረት በማድረግ ማለት ነው። ስለዚህ ቀጥታ ወደ ቴብሉ ስንሄድ ኦኬ እዚህ ጋር ኳንቲቲ ያለን ኤክስ ማለት ነው። ኤክስ እንግዲህ ምን ብለናል? እንጀራ ነው ብለናል። ዋይ ዳቦ ናት ብለናል። ስለዚህ በዚህ በኩል ኤክስ ኳንቲቲ ያለን፣ በዚህ በኩል ደግሞ ዋይ ያለን። ስለዚህ ቶታል ዩቲሊቲ እዚህ ጋር ተሰጥቶናል። ስለዚህ ማርጂናል ዩቲሊቲ እንግዲህ ራሳችን ነው የምንፈልገው። ማርጂናል ዩቲሊቲ ይሄንንና በዚህ በኩል ያለውንና በዚህ በኩል ያለውን ራሳችን ማግኘት እንችላለን ማለት ነው። በተመሳሳይ በዋይ በኩል ስንመጣ ይሄንና ይሄን መስመር ራሳችንን የምናገኘው ሰው ቶታል ዩቲሊቲ እዚህ ጋር ተሰጥቶናል ማለት ነው። ስለዚህ ማርጂናል ዩቲሊቲ 6 4 2 እያለ ይሄዳል። እንግዲህ ማርጂናል ማለት አዲሽናል ተጨማሪ ነው። 0 ነበረን 6 ቶታል ዩቲሊቲ ሲሆን ተጨማሪዋ 6 ናት ማለት ነው እዚህ ጋር። ስለዚህ 6 የነበረው ቶታል ዩቲሊቲ 10 ሲሆን ከ6 ወደ 10 ስንሄድ ተጨማሪያ 4 ናት። ከ10 ወደ 12 ስንሄድ ተጨማሪያ እዚህ ጋር 2 ናት ማለት ነው። በተመሳሳይ እዚህ ጋር ያሉትን በዛ መልክ እንሰራለን። ሰው እዚህ ጋር ደግሞ ማርጂናል ዩቲሊቲውን እዚህ ጋር ያገኘነውን ማለት ነው። ይሄ ማርጂናል ዩቲሊቲውን ይሄንን ለፕራይስ ኦፍ ኤክስ እናካፍላለን ማለት ነው። ለፕራይስ ኦፍ ኤክስ ፕራይስ ኦፍ ኤክስ ደግሞ ቅድም ስንት ሰጥቶናል? ፕራይስ ኦፍ ኤክስ 2 አይደል? 2 ናት ማለት ነው። ስለዚህ ፕራይስ ኦፍ ኤክስ 2 ስለተሰጠችን ማርጂናል ዩቲሊቲውን ለፕራይስ ኦፍ ኤክስ እናካፍል ይሄን ቦታ እናገኛለን። ይሄን ቦታ ማለት ነው። ስለዚህ 6 ማርጂናል ዩቲሊቲን አግኝተናል። ሲካፈል ለ2 3 4 ለ2 2 2 ለ2 1 0 ለ2 0 -1 ሲካፈል ለ2 -0.5 -3 ሲካፈል ለ2 -1.5 ይመጣል ማለት ነው። በተመሳሳይ እዚህ ጋር ማርጂናሉን ካገኘን በኋላ እዚህ ጋር ያገኘነውን ለማን ማካፈል ነው? ለፕራይስ ኦፍ ዋይ። ፕራይስ ኦፍ ዋይ ደግሞ ስንት ሰጥቶናል ማለት ነው? 4 ፕራይስ ኦፍ ዋይ 4 ነው። 12 ለ4 3 ይሆናል። 7 ለ4 1.75 5 ለ4 1.5 ይመጣል። 4 ለ4 1 ይመጣል። ስለዚህ እነዚህን አካፍለን እናገኛለን። ስለዚህ አሁን ኢኩሊብረማችንን ነው የምንፈልገው ማለት ነው። ወደ ኢኩሊብረማችን ነው የምንፈልገው። ስለዚህ በለን 22 ብር ምን ያክል ኤክስ እዚህ ጋር እና ምን ያክል ዋይ እንገዛለን ነው ጥያቄው። ባለችን 22 ብር ኦኬ። ስለዚህ in the case of two commodities ምን ብለናል? ማርጂናል ዩቲሊቲ ኦፍ 1 ኦቨር ፕራይስ ኦፍ 1 እኩል ነው mu2 ኦቨር ፕራይስ ኦፍ 2 ማለት ነው። in the case of two commodity in the case of one commodity ላይ ምን ብለናል? ኢኩሊብረሟን ለማግኘት mu ኤክስ እኩል ነው ፕራይስ ኦፍ ኤክስ አድርገን አግኝተን ነበር። አሁን ደግሞ በዚህ መሰረት ነው የምናገኘው ማለት ነው። በዚህ መሰረት mu ኤክስ ኦቨር ፕራይስ ኦፍ ኤክስ እኩል ነው mu ዋይ ኦቨር ፕራይስ ኦፍ ዋይ አድርገን ኢኩሊብረማችንን እናገኛለን። ስለዚህ ማርጂናል ዩቲሊቲ ኦፍ ኤክስ 2 ፕራይስ ኦፍ ኤክሳችን ስንት ናት? 2 mu ዋይ 4 ፕራይስ ኦፍ ዋይ 4 ስናካፈል 1 ይመጣል ማለት ነው። ሶ ኔክስት ምንድነው የምንፈልገው እኛ? ዋና ዓላማችን ኢኩሊብረማውን ማግኘት ነው። ሶ አት ዘ ኢኩሊብረም ኦፍ ዘ ኮንሱመር ኤክስፔንዲቸር ኦን ኤክስ ብሬድ ፕላስ ኤክስፔንዲቸር ኦን ዋይ እንጀራ እኩል ነው ኢንካም። ቺን ቦታ ነው እኛ የምንፈልገው። ስለዚህ ቺን ቦታ ስለሆነ የምንፈልገው ምን እናረጋታለን? ሶሪ። ስለዚህ ቺን ቦታ ለማግኘት በቀላሉ ኦኬ እሺ ሶሪ በጣም ስለዚህ እሺ ብሬድ አለን ሲደመር እንጀራ አለን። እንጀራ እኩል ነው ኢንካማችን ስንት ናት? 22። ስለዚህ ሁለቱን ገዝተን ደምረን ስንት መምጣት አለበት? 22 ብር መምጣት አለበት። ስለዚህ አንዷን ዳቦ በስንት ነበረ የምንገዛው ብለናል? አንዷ የዳቦ ዋጋ 2 ብር አይደል? እዚህ ጋር ስለዚህ
እዚች አንዷ ብሬድ 2 ናት፣ አንዷ እንጀራ ደግሞ እዚህ ጋር 4 ናት። ስለዚህ በዚህ መሰረት ስንት ዳቦና ስንት እንጀራ እንገዛለን? ስለዚህ ብሬድ ፕላስ እንጀራ ስንት መምጣት አለበት? 22 ማለት ነው። ስለዚህ ቀጥታ የት እንሄዳለን? ቴብላችን ላይ እንመለስ። እሺ እዚህ ቴብላችን ላይ ስንመጣ በዚህ መስመር ኤክስ ነው ያለን ብለናል፣ ዳቦ ነው። በዚህ በኩል ዋይ አለን። ኦኬ ስለዚህ እያንዳንዱን ቼክ ብናደርግ እንግዲህ የምናገኘው ነገር ይኖረናል ማለት ነው። ለምሳሌ አሁን ቀጥታ ወደ ፖይንቱ እንሄድና እዚህ ጋር 3 ኤክስ 3 ዳቦ እንበል፣ እዚህ ጋር ደግሞ 4 እንጀራ እንበል። ስለዚህ 3 ዳቦና 4 እንጀራ ስንገዛ ኢኪሊብረሟን እናገኛለን። ከኢንካማችን ጋር እኩል የምትሆንባት ቦታ እቺ ናት። ምክንያቱም ይሄውና ይሄኛው ዳቦ ነው ብለናል። 3 ዳቦ ስንገዛ አንዷ ዳቦ ስንት ናት ብለናል? 2 ብር አይደለ? 2 ብር። ስለዚህ 3 ሲባዛ በ2 ስንት ይመጣል? 6 ሲደመር እዚህ ጋር 4 እንጀራ ስንገዛ 4 እንጀራ አንዷ እንጀራ ስንት ናት ብለናል? 4 ብር አይደል? ስለዚህ 4 ሲባዛ በ4 16 እኩል ነው ስንት መጣ? 22 ማለት ነው። ስለዚህ እቺ ቦታ ናት የምትሆንልን ማለት ነው። ስለዚህ 3 ኤክስ እና 4 ዋይ ስንገዛ የምናገኘው ከኢንካማችን ጋር እኩል ስለሆነ እቺን ቦታ ኢኪሊብረም ናት ማለት ነው። ለኛ ይሄ ቦታ 4 እንጀራ እና 3 ዳቦ ስንገዛ የኛን ኢኪሊብረም እናገኛታለን ማለት ነው። ኢኪሊብረማችን እቺ ፖይንት ናት። ኔክስት ምንድን ነው የምንፈልገው? ይኸውና እዚህ ጋር ይኸው ያሳየናል። 2 ሲባዛ በ3 ምን ብለናል? 6 ሲደመር 4 ሲባዛ በ4 16 እኩል ነው 22 መጣ ማለት ነው። 22 መጣ። ሶ ማክሲመም ቶታል ዩቲሊቲ ኦብቴንድ ፍሮም ዘ ኮንሰምፕሽን ኦፍ ዚስ ኮሞዲቲ ኢዝ። ስለዚህ ቶታል ዩቲሊቲው ማክሲማም የሚደርሰው የቱ ቦታ ነው እያለን ነው። ስለዚህ ማክሲማም የሚደርስበትን ቦታ ደግሞ ሄደን እንፈልገውን 3 ኤክስ እና 4 ዋይ እዛ ጋር ነው የምንሄደው ማለት ነው አሁን ቀጥታ። ስለዚህ ወደ ቴብላችን እንመለስና ስንት ኤክስ ብለናል? 3 አይደል? ዋይ 4 ስለዚህ ቀጥታ ቶታል ዩቲሊቲያችንን ነው ማክሲማም የሚደርስበትን ቦታ ነው የምንፈልገው አሁን። ስለዚህ ቶታል ዩቲሊቲ ማክሲማም የሚደርስበት ቦታን ሄደን ስንፈልግ አሁን ያ ልክ በዚህ ስትሬት እንመጣለን። ስለዚህ ይሄ ፖይንት ማለት ነው፣ ይሄ መስመር እስከ 3 ድረስ ነው አናልፈም፣ ይሄ ማለት ነው። ይሄን ቦታ ከዚህ ደግሞ ከ4 እንጀምራለን ማለት ነው። በዚህ ስትሬት ስንመጣ ይኸውና ስለዚህ ማክሲማም የሚደርስበት ቦታ ይሄ ነው። ስለዚህ 2 ሲደመር 4 ሲደመር 6 ስንት ይመጣል? 2 ሲደመር 4 ሲደመር 6 12 አይደል? እኩል ነው 12። እሺ እዚህ ጋር ደግሞ እንምጣ። 4 ሲደመር 5 ስንት ይመጣል? 9 አይደል? 9 እና 7 16 16 እና 12 28 ሲደመር 28 ስለዚህ 12 ሲደመር 28 ስንት ይመጣል? 40 ይመጣል ማለት ነው። 40 ስለዚህ ማክሲማም የሚደርስበት ቦታ 40 ነው ማለት ነው። 40 ነው። ስለዚህ 2 4 6 ከዚህ ደግሞ 4 5 7 12 ማለት ነው። ስለዚህ በዚህ ስትሬት ዋይን በ4 ስትሬት ይኸው ኤክስን ደግሞ በዚህ በ3 ስትሬት ያለችውን የሁለቱን ማርጂናል ዩቲሊቲ ደምረን የምናገኝበት ቦታ ምን ይባላል? ማክሲማም የሚደርስበት ቦታ የኛ ማክሲማም ቶታል ዩቲሊቲያችን ይኸውና 40 ዩቲልስ ነው ማለት ነው። 40 ዩቲልስ ነው። ሰው ኔክስት ምን እናያለን? እችን ኤክሰርሳይዝ እናንተ ሞክሯት በአሁኑ መሰረት ማለት ነው። ሰው ቀጥታ ኢንትሮዳክሽን ቱ ዘ ኦርዲናል ዩቲሊቲ ቲዮሪ። ስለዚህ ወደ
You can probably tell which item you liked more, but it is very difficult to express how much you liked one over the other. In the ordinal utility approach, utility cannot be measured absolutely. እነዚህ በአጠቃላይ ኦርዲናል ዩቲሊቲ አፕሮቾች ምንድነው የሚሉት? የሰው ልጅ እርካታን ሜጀር ማድረግ አንችልም አብሶሉትሊ በቁጥር ማለት ነው። 1 2 3 እያደረገን እርካታን መለካት አንችልም። ዩቲሊቲ ካንት ቢ ሜጀርድ ብለው ያስቀምጣሉ ማለት ነው። ባት ዲፈረንት ኮንሰምፕሽን በንድልስ አር ራንክድ። ነገር ግን እርካታን ምን ማድረግ ይቻላል? ራንክ ማድረግ ደረጃን መስጠት እንችላለን ብለው ነው የሚያስቡት ማለት ነው። The concept is based on the fact that it may not be possible for consumers to express the utility of various commodities they consume in absolute term like 1 2 3። ስለዚህ የሰው ልጅ እርካታን አንድ እርካታ አገኘው፣ 2 እርካታ፣ 3 እያልን በቁጥር ማስቀመጥ አንችልም ብለው ያስባሉ ማለት ነው ያስባሉ። ስለዚህ ካርዲናሊስቶች ምን ብለው ነበረ? ዩቲሊቲ ኢዝ ሜዠራብል አይደል? ኢን ተርምስ ኦፍ ነምበር ማለት ነው። እርካታን በቁጥር 1 2 እያለን ማስቀመጥ እንችላለን ብለው ነበር ካርዲናሊስቶች። እነዚህ ደግሞ በቁጥር መለከት አንችልም፣ ምን ማድረግ እንችላለን? ራንክ ማድረግ ግን እንችላለን፣ ደረጃ መስጠት ማለት ነው። ይሄ ከዚህ የተሻለ ነው፣ ያኛው ደግሞ ከዛ የተሻለ ነው የሚል። ስለዚህ ራንክ ማድረግ ማለት ነው። but it is always possible for consumers to express utility in relative term። በሪሌቲቭሊ ማስቀመጥ እንችላለን። it is practically possible for consumer to rank commodities in the order of preference። በኦርደር ማስያዝ ፈርስት ሰከንድ ሰርድ እያልን ማስቀመጥ እንችላለን እርካታን ማለት ነው። በደረጃ ማስቀመጥ ማለት ነው። ራንክ መስጠት ኦርደር ማድረግ እንችላለን፣ ነገር ግን በቁጥር ሜጀር ማድረግ አንችልም የሚሉት እነዚህ ኦርዲናል ዩቲሊቲ ቲዮሪ የሚባሉት ናቸው ማለት ነው። ኦርዲናሊስቶች ናቸው። ኦኬ ወደ አሰምፕሽን እንሂድና አሰምፕሽኖችን እንያስኪ። ኦርዲናል የመጀመሪያው አሰምፕሽን ራሽናል ነው። ካርዲናል ላይም ስንመጣ ራሽናሊቲ ነው። the consumer is assumed to be rational. the main objective of rational consumer is to maximize satisfaction or utility። ስለዚህ ማንኛውም ተጠቃሚ ማንኛውም ኮንሱመር ራሽናል ነው ስንል እንግዲህ ዋና አላማው ምንድነው? እርካታን ማክሲማይዝ ማድረግ ነው ማለት ነው። ስለዚህ ሜን ኦብጀክቲቭ እርካታቸውን ማክሲማይዝ ማድረግ ማለት ነው። ሁለተኛው አሰምፕሽናቸው ዩቲሊቲ ኦርዲናል ነው። ስለዚህ ዩቲሊቲ ኢዝ ናት አብሶሉትሊ ሜዠራብል። ልክ እንደ ካርዲናሊስቶች አይደለም ማለት። ካርዲናሊስቶች እርካታ ሜዠር ማድረግ ይቻላል፣ እነዚህ ደግሞ እርካታን ሜዠር ማድረግ አንችልም። ምን ማድረግ እንችላለን ይላሉ? ራንክ ማድረግ ወይም ደግሞ ኦርደር ማድረግ እንችላለን ማለት ነው። ኦርደር ማድረግ እንችላለን። ሶስተኛው ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ነው። ስለዚህ ሶስተኛው አሰምፕሽናቸው ይሄ ነው፣ ዲኤምአርኤስ ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ the rate at which consumer willing to substitute one commodity for another commodity። ስለዚህ አንድን ዕቃ በአንድ ዕቃ ተክተው የመጠቀም ሁኔታ ማለት ነው። so that his or her total satisfaction remains the same. the rate at which one good can be substituted for another consumed good diminishing as the consumer consume more and more። ነገር ግን ቶታል ዩቲሊቲው ዘ ሴም ነው። ነገር ግን የሆነን ዕቃ አብዝተን በተጠቀምን ቁጥር የምናገኘው ማርጂናል ሬቱ ምንድነው? ዲሚኒሽ ይሆናል ማለት ነው። ዲሚኒሽ እየሆነ ነው እየቀነሰ። ስለዚህ ሞር የሆነ ነገር አብዝተን እየተጠቀምን በሄድን ቁጥር የምናገኘው እርካታ ምን ይሆናል? ዲሚኒሽ እያደረገ ነው የሚሄደው፣ እየቀነሰ ነው የሚሄደው። ለምሳሌ 1 ብርጭቆ ውሃ፣ 2 ብርጭቆ፣ 3 ብርጭቆ፣ 4 እያልን ስለዚህ የምንጠቀመውን ነገር እየጨመርን እስከ 10 ብርጭቆ ብንሄድ መጨረሻ ላይ ምን እንሆናለን? እርካታችን ምን ይሆናል? ይቀንሳል፣ ዲሚኒሽ ያደርጋል ማለት ነው። ስለዚህ አንጠጣውም ማለት ነው። 10ኛ ብርጭቆ ላይ ስንደርስ ጭራሽ እንተፋዋለን ማለት ነው። ስለዚህ እርካታው ምን ይሆናል? መጨረሻ ላይ ዲሚኒሽ እያደረገ ይሄዳል። ይሄንን ነው የሚነግረን ማለት ነው። ሌላኛው ቶታሊቲ ኦፍ ኮንሱመር ኢት ዲፔንድስ ኦን quantity of commodity consumed. Total utility of a consumer measured by the amount or the quantity of all items he or she consume from her consumption basket። እንግዲህ ቶታል ዩቲሊቲ የምንለው ኮንሱመሩ ዲፔንድ ኦን ኳንቲቲ ኦፍ ዘ ኮሞዲቲ ኮንሱምድ ማለት ነው።
ስለዚህ 1 2 የነዚህ አጠቃላይ ደምሩን ቶታል ዩቲሊቲ ብለን እንግዲህ እንጠራዋለን ማለት ነው አጠቃላዩን። ኦኬ ሌላኛው አሰምፕሽናችን ኮንሲስተንሲ ኤንድ ትራንሲቲቪቲ ኦፍ ቾይስ የሚለው ነው ማለት ነው። ኢዝ አሲዩምድ ዛት ኮንሱመር ኢዝ ኮንሲስተንስ ኢን ሂዝ ኦር ሀር ቾይስስ ዛት ኢፍ he or she choose bundle A over bundle B in one period, he or she will not use B over A in another period if both bundles are available to him or her under exactly the same conditions. Consistency assumption may be symbolically በሲምቦል እናየው እስኪ if bundle A greater than B ስለዚህ በንድል በአንድ ቅርጫት ውስጥ ያለው ማለት ነው። ሁለት ቅርጫቶች አሉ ኤ እና ቢ ማለት ነው። በቀላሉ ኤን ሻይ እንበለው ቢን ደግሞ ቡና እንበለው። ስለዚህ ኤን ቡና እንበለው፣ ቢን ደግሞ ምን እንበለው ሻይ እንበለው። ስለዚህ ምን እያለን ነው? ኮንሲስተንሲ ማለት ምን ማለት ነው እያለን ነው። ኤ ቡና ከሻይ ይበልጣል። ኤ ግሬተር ዛን ቢ ማለት እንግዲህ ቡና ከሻይ ይበልጣል ማለት ነው። ስለዚህ ሻይ ከማን አይበልጥም ማለት ነው? ከቡና አይበልጥም። ይሄ ኮንሲስተንሲ ነው ማለት ነው። ስለዚህ ሁልጊዜ ደንበኛ ጋር ስንሄድ የምንጠጣው ምንድን ነው? ቡና ነው ማለት ነው። ሻዩን አንጠጣም። ስለዚህ ኦልዌይስ ኤ ግሬተር ዛን ቢ፣ ቢ ኦልዌይስ ሌስ ዛን ኤ ማለት ነው። ቢ ሁልጊዜ ከኤ ያነሰ ነው። ኤ ደግሞ ሁልጊዜ ከቢ የበለጠ ነው። ይሄ ኮንሲስተንሲ ተብሎ ይጠራል ማለት ነው። ኮንሲስተንሲ ሲሚላርሊ assumed that consumer choices are characterized by transitivity። አሁን ደግሞ እስኪ ትራንሲቲቪቲን እና የተሸጋጋሪ የምንለው if bundle A is preferred to B, B is preferred to C, then bundle A preferred to C። ስለዚህ በሲምቦል እና እስኪ A ከቢ ይበልጣል አለን፣ ቢ ደግሞ ከሲ ይበልጣል። እዚህ ጋር A ከቢ እንደሚበልጥ ካየን፣ ቢ ደግሞ ከሲ እንደሚበልጥ ካየን ኤ ከማን ግዴታ ይበልጣል? ከሲ ይበልጣል ማለት ነው። ይሄ ምን ይባላል? ትራንሲቲቪቲ ይባላል። ኤ ከቢ ከበለጠ፣ ቢ ደግሞ ከሲ ይበልጥ ከሆነ ኤ ደግሞ የግዴታ ከማን ይበልጣል? ከሲ። ምክንያቱም ኤ ከቢ ስለሚበልጥ ማለት ነው። ይሄ ትራንሲቲቪቲ ተብሎ ይጠራል ማለት ነው። ሶ ቻፕተር 1 እዚህ ላይ ጨርሰናል። ኔክስት በቻፕተር 2 የምንገናኝ ይሆናል ማለት ነው። ጥያቄ ካላችሁ እንዲሁ ኮመንት ላይ እንድታስቀምጡልኝ ስለጠይቃለሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰው ዩኒቷንን በዚህ ጨርሰናል ማለት ነው።